እኔ የ21 ዓመት ወጣት ስሆን ጓደኛዬ ከጥቂት ወራት በፊት በመኪና አደጋ ሕይወቱ አለፈ። አላህ ይርሐመው። መልካም ስነ ምግባር ነበረው። የማይወደውም የለም ወላጆቹን ጭምር እና ለሁሉም ያለውን ክብር፣ ደግነትና መልካም ስነ ምግባር ሁሉም ይመሰክራል። በሞቱ ሁሉም ሰው ተደናግጧል። ማለትም የምንችለው አልሐምዱሊላህ ብቻ ነው። እሱ ከሞተ በኋላ በጥቂት ሳምንታት ውስጥ እንደ ተሰቃየና በጀሃነም እየተቃጠለ እንደሆነ በህልሜ አየሁ። በአላህ እምላለሁ ሁል ጊዜ ባየሁት ነገር በጣም እየፈራው ነው ከእንቅልፌ የምነቃው እና ለምን እንዲህ እንደሆነ አላመንኩም። እውን ግን ይህ ነገር እሱ ላይ እየሆነ ነው? ራሴን እጠይቃለሁ። በአላህ እምላለሁ ሁሉም የሚያውቀው ሰው ስለ በጎነቱ ይመሰክር፣ ማንም ሰው ስለሱ መጥፎ ነገር የማውራት አቅም አይኖረውም። ቅዠቶቹ በተደጋጋሚ መጡብኝ። እርዳታ ፈልጉ ይመስላል። የሰማያትንና የምድርን ፈጣሪ በሆነው አላህ እምላለሁ ጩኸቱ ትክክል እንዳልነበረ፣ ጩኸቱ በጣም አስፈሪ ነበር። ከእምሮዬ ሊጠፋ አልቻለም። ለሱ ይሆን ዘንድ ሰደቀቱን ጃሪያ ወይም ምጽዋት ሰጠሁ። ዱዓም አደረኩለት። ምንም አይነት ወንጀል ቢሰራ ምናልባት አላህ ስብሓንሁ ወተዓላ እሱ ይቅር ይለዋል በማለት። ነገር ግን ምንም ነገር ባደርግ ምንም ለውጥ አልመጣም፣ ምንም አልተፈጠረም። ቅዠቶቹ ሊለዩኝ አልቻሉም። የተሰቃየበት ምስል በእምሮዬ ተቀርቅሯል። አንድ ሰይድ ከጆሮና ከአፉ እንዲሁም ከጥፍሩ ስር ወጣ። ሰይድ የሚባለው ፈሳሽ ነገር ሲሆን ከደም ጋር የተቀላቀለ ነገር ነው። እሱ ነገር ከእምሮዬ ሊጠፋ አልቻለም። እተኛትን ጠላሁ። እሱን ሲሰቃይ ላለማየት እንቅልፌን አልተኛም ነበር። ዱዓና ሰደቃ በስተቀር ምንም ነገር ማድረግ አልቻልኩም። ወደ ሸይኼ መሄድ ፈልጌ ነበር። እነዚህ ሁሉ ምን እንደሆኑ ንገረኝ፣ ህልሞች ያብራራሉ ብዬ ለመጠየቅ ግን ሁሉም ከሸይጣን ብቻ እንደሆነና እሱ እንዳልሆነ ተስፋ አድርጌ በመቃብር ውስጥ እየተሰቃየ አይደለም በማለት ሼኼ ጋር መሄዱን ተውኩት። ከዚያ ከሁለት ቀን በኋላ እሱ እየተሰቃየ ቅዠት አየሁ። ወደ እኔም መጣ። ሁለት ግዙፍ ፍጥሮች አጥም ወዳለበትና ሰዎች ወደሚቀጡበት ቦታ ይጎትቱታል። እዛም ያሰቃዩታል። የቀለጠ ብረት በጆሮው ይጨምሩበታል። በሰቀቀን ይጮሃል። በድምፁ ውስጥ አስከፊ ህመም ይሰማል። እጆቹ ተቃጥለዋል። እንዴት ብዬ ፈራው! አሰቃቂ ነበር። እንዴት ብዬ ፈራው! አሰቃቂ ነበር። በመጨረሻም በህልም አናገርኩት። ስሙን ጠርቼ ለምን እንዲህ ያደርገዋል? ወላጆችህን ስታከብርና ሰላትህን ስትጠብቅ ለምን እንዲህ ያደርገዋል? ምን አይነት ኃጢአት ብትሰራ ነው? አነጋገረኝና እንዲህ አለኝ። ሙዚቃ፣ ያ ሙዚቃ። ከሞትኩ በኋላ መቃብር ውስጥ ከገባው በኋላ ቀብሬ ውስጥ እየተሰቃየሁ ያለሁት ዘውታሪ በሆነ ወንጀል ነው። ሁሌ እንደተሰቃየሁ አንድም ቀን እረፍት አላየሁም። ይህ ሁላ በሙዚቃ የተነሳ ነው አለኝ። ይህም ብቻ ነው የማስታውሰው። ከዚያም እንደገና ጎተቱት። የሱ እይታ ልቤን ሰበረው። የስቃይ ጩኸት ነበር የሚጮኸው። በየምሽቱ ባንኜ እንድነቃ ያደርገኝ ነበር። ኃጢአቱ ሙዚቃ መሆኑን አወቅኩ። ነገር ግን ዘውታሪ የሆነ ወንጀል ሲል አልገባኝም። ምን ማለቱ ነው? ለቀናት ስለሱ እያሰብኩ ራሴን አጨናነቅኩት። ከዚያም አልሐምዱሊላህ አንድ የኢንስታግራም አካውንት እንደነበረው አስታወስኩ። በዛ ላይም ዘፈኖች፣ ሙዚቃ ይለቅ ነበር። ምን ያህል ተከታይና ላይክ እንዳለው ሳይ ልብ የተሰበረ። ማንም ግን መሞቱን አውቅም። ዘውታሪ የሆነ ወንጀል ሲለኝ ይህን ማለቱ ነው። ሰደቀቱል ጃሪያ ወይም ዘውታሪ የሆነ ሰደቃ እንዳለ ሁሉ ዘውታሪ የሆነ ወንጀል አለ። የሚለቃቸውን ዘፈኖች ሰው ባዳመጠው ልክ ነበር እሱ ወንጀል የሚያገኘው፣ በዛም የሚቀጣው። በጣም ያሳዝናል። ነገር ግን ስለ አካውንቱ ወይም ፓስወርዱና ኢሜይሉ ምንም የማውቀው ነገር አልነበረም። ነገር ግን እሱ አሁንም እየተሰቃየ እንደሆነ ሳስብ መፍትሄ ፍለጋ ሄድኩ።
ነገር ግን ወላሂ ምንም መፍትሄ ማግኘት አልቻልኩም። በእነዚህ ቀናት ውስጥ እፎይታ አግኝቼ አላውቅም ነበር። መተኛት እስኪያቅተኝ ድረስ እጨነቅ ነበር። የኔ ጥፋት እንደሆነ ተሰማኝ። እንደዛ እያደረገ መሆኑን እያወቅኩ ምንም አላልኩትም ነበር። ተው ይቅርብህ አላልኩትም ነበር። ብቻ አላህ ረድቶኝ ወደ አካውንቱ ገብቶ ሁሉንም መደለት የሚችል ሰው አገኘሁ። በመጨረሻም ስለ ሁኔታው አስረድቼው ሁሉንም ነገር ደለተው። ከረጅም ጊዜ በኋላ አካውንቱን ካዘጋው በኋላ የእንቅልፍ እፎይታ አገኘሁ። ምንም ቢሆን ግን ያየሁትን ምስል እንዴት ሲሰቃይ እንደነበር መቼም አልረሳውም። ያ ነገር ለኔ ዘፈን እንድጠላ ከበቂ በላይ ነበር። ከዛን ቀን በኋላ ሰምቼም አላቅም። የተረዳሁት ነገር ይህ ዓለም ፈተና ብቻ መሆኑን ነው። ይህ ነገር አብዛኞቻችን ላይ አለ። ጓደኛችን ምንም ወንጀል ቢሰራ መምከር ብሎ ነገር አልፈጠረብንም። ለምን? የነቢዩ ዓለይሂ ሰላቱ ወሰላም ኡመት የሚለየው በበጎ ማዘዝ ከመጥፎ መከልከል አልነበር? እሱን የጣል ነው። መች ነው እርስ በርስ እምንደራረሰው? አላህን ልንፈራ ይገባል። አብሶ በዘፈን ሰው ሁሉ ሐላል በሚመስል መልኩ ሁሉም ጋር አለ። ምን ያህል ልባችንን እንደሚያደርቀው ብናውቅ። አላህ ብቻ ይደረስልን።